የአማራ ገበሬ በረሃብ እንዲማቅቅ አማራ ነኝ ያለ ሁሉ አንገቱን እንዲደፋ ሰፊ ስራ እየተሰራ ነው። ይሄ ሰራዊት ለዚህ ለምንከፍለው መስዋዕትነት በጣም ደስተኞች ነው። ወንድሞቻችን ገብረናል፣ ጓዶቻችን ገብረናል። ለገተረኛ ነን ተስቦኝ ነው መስዋዕትነት የሚቀበለው። ምክንያቱም ለሃይማኖቴ ነው። እርቦኝ ጠምቶኝ አልወጣሁም። ለነጻነት የሚከፈለው መስዋዕትነት ነው የምንከፍል። ህዝቡ እንዲያውቅ የምንፈልገው እኛ ልንሰብካችሁ የግድ ሌላ ፕሮፓጋንዳ ልናስተምር አይደለም። የምትታገል ለራስ ስትል ነው። አይን እያየ ልጅ ትደፈራለች፣ ልጅ እየተደፈረች ነው፣ ሚስት ትደፈራለች፣ ነገ ራስን ትደፈራል። ተቋማቶች የቤተ ክርስቲያን ተቋማቶች ሆን ተብለው በከባድ መሳሪያ እየወደሙ ነው ያሉት። ኦርቶዶክስ እምነት እንድትዋረድ ሰፊ ፕሮጀክት ተነድፏል። የአማራ ገበሬ በረሃብ እንዲማቅቅ አማራ ነኝ ያለ ሁሉ አንገቱን እንዲደፋ ሰፊ ስራ እየተሰራ ነው ያለው። ለዛ ነው እኛ ወደ ጫካ ይወጣል በቃን ያልነ ለዛ ነው። እግዚአብሔርም ከተገፈው ሕዝብ ጎን ነውን። እስከ አፍንጫው ከታጠቀ ሰራዊት ጋር ወክላችን ገብተን ድሎኛ ጋር ነው ሳለ ፈረሰኛው